በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ሣህል መምህር ስዩም የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራን፣ የተወደዳችሁ የተከበራችሁ የዚህ ዕለት ሙሽሮች ምእመናንና ምእመናት፣ የተወደድክ ወንድማችን በዝማሬ እግዚአብሔርን እንድናስብ የረዳህን የተወደዳችሁ ምእመናን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለጥቂት ደቂቃዎች የዕለቱን የእግዚአብሔር ቃል አሰማችኋለሁ። ይህ ሰሞን በቤተ ክርስቲያን ስለ መስቀል የሚነገርበት፣ ስለ መስቀል ክብር የሚታወጅበት፣ የጌታችን ቅዱስ መስቀል የሚታሰብበት ሰሞን ነው በቤተ ክርስቲያን እና እኔም በዚሁ ዙሪያ እጅግ በጣም አጠር ላለች ደቂቃ ይህንን ቃል አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ርዕሴ የተገፉ በሚል ርዕስ ይሆናል። የተገፉ በዚህ ዕፀ መስቀል መገኘት ታሪክ ውስጥ ሶስት የተገፉ ዋና ጉዳዮች አሉ። ሶስት ተገፍተው ተጥለው ተወርውረው ተንቀው የነበሩ የከበሩበት ቀን ነው የመስቀል ቀን። የተወደዳችሁ ክርስቲያኖች፣ የክርስቶስ መስቀል ለ300 ዘመናት እንደሌለ ተቆጥሮ የኢየሩሳሌም ቆሻሻ መድፊያ ሆኖ ነበር የከረመው። እንኳን መስቀሉን ሊያወጡ በዛ ዘመን ክርስቲያኖች ራሳቸውን ክርስቲያን ለመጥራት ራሳቸውን በአምልኮ ለማጽናት የሚታገሉበት ዘመን ነበረ። በካታኮምብ ግበበ ምድር ውስጥ እየኖሩ እየተሰደዱ እየተጨነቁ እየተገደሉ የሚኖሩበት ዘመን ነበረ። ለምንድን ነው 300 ዘመናት ሰው ጠፍቶ ነው ወይ እንዳትሉኝ ነው ይህን የተረኩላችሁ። እንኳን መስቀሉን ሊያወጡ ራሳቸውን የሚያስጠልሉበት ስፍራ እንኳን አልነበራቸው። በስደት ነበር የነበሩት። በመከራ ነበር የነበሩት። በመገደል ነበር የነበሩት። በሰማዕትነት ነበር የነበሩት እና ለዚህ ነው መስቀሉንም ለማውጣት ፋታ ያላገኙት እና ይህ መስቀል ለ300 ዘመናት ተንቆ ተጥሎ
ተዋርዶ ነበር። አንደኛው የተገፋው ይሄ መስቀል ነው። ሁለተኛው የተገፋው ደግሞ ክርስትና ነው። ክርስትና በጣዖት አምልኮ ተተክቶ ነበረ። ክርስቲያን የተባለ ሽታቸው እንኳን ተጠልቶ ነበረ። ስለ ክርስትና የሚያወራ እየታደነ ይገደል ነበረ። ክርስትና አፍሮ ጣዖት ከብሮ ይኖር ነበረ። ጣዖታትን ማምለክ ፋሽን ነበረ እና ክርስትናም የተገፋ ነበረ። ሁለተኛ። ሶስተኛ የተገፋች ደግሞ የዚህን የመስቀል ታሪክ አንጸባራቂ ያደረገች አንዲት ሴት ናት። እሷም ቅድስት እሌኒ ናት። የሚገርማችሁ ይህችም ሴት የተገፋች ነበረች። በትዳሯ ስለታመነች ፈንታ ባሏ ያልታመነላት ሴት ነበረች። አመንዝራነትን በንጽህና ብትጠብቅም ባሏ ግን ያመነዘረች መስሏት ጥቂት ታግሶ ሳይጠይቃት ስራሽ ያውጣሽ ብሎ ባህር ላይ የጣላት ሴት ናት። ባሌ ከዳት። መታመኗን እያወቀች እንዳልታመነች ተቆጥራ ከሞቀ ቤቷ ከሰላ ንብረቷ የተባረረች የተገፋች ነበረች ቅድስት እሌኒ። እንግዲህ እነዚህ ሶስቱ ናቸው የተገፉ ያልኳቸው። በዚህ መስቀል ቀን ታሪካቸውን የምናነሳላቸው። የተወደዳችሁ ክርስቲያኖች፣ መስቀል የተገፋ የሆነው ክርስቶስ በዚያ ዘመን የተጠላ ስለነበረ ነው። ክርስቶስ ሥራ የሰራበት ታሪካችንን የቀየረበት ይሄንንም መስቀል ዓይናቸው እንዳያዩ ተአምራት ሲሰራ፣ ሞት ሲያነሳ፣ ጎባጣ ሲያቀና፣ ድውይ ሲፈውስ ሲያዩ ወደ መቃብር ነው የወረወሩት። ቆሻሻ መጣያ ነው ያደረጉት። እንደማይጠቅም ነው የቆጠሩት። ወገኖቼ ይሄ መስቀል እኮ ለክርስቲያኖች የነጻነታችን አርማ ነው የሆነው። የተወደዳችሁ ክርስቲያኖች፣ ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ሲል አልሰማችሁትም? ከክርስቶስ በቀር ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል በገላትያ መልእክቱ ምዕራፍ 5 ላይ። ደግሞ አለው ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ለኛ ለክርስቲያኖች ትምክህታችን ነው። ክርስትናን ለማያምኑ ኢየሱስ ክርስቶስና ያደረገውን የማዳን ሥራ ለማይረዱ ሁሉ መስቀል መመኪያቸው አይደለም። መስቀልን ያዋርዱታል። መስቀልን እኛ እናከብረዋለን፣ መመኪያችን እናደርገዋለን። ለዚህ ነው ከክርስቶስ መስቀል በቀር ነው ያለው። መስቀል የክርስቶስ ሕማማት፣ መስቀል ዕፀ መስቀል፣ መስቀል የኔና የናንተ እውነተኛ ክርስቶሳዊ መከራው ሁሉ መስቀል ይባላል ወገኖቼ። ለዚህ ነው መስቀሉን ተሸክሞ ይከተለኝ የሚለው። ይሄ መስቀል ለኔና ለናንተ መመኪያችን ነው። ምክንያቱም የድል አልማችን ነው።
ምክንያቱም የአሸናፊነት ኃይላችን ነው ይህ መስቀል። የተወደዳችሁ ክርስቲያኖች አሸንፎን ለዘላለም አንበርክኮን የነበረው ዲያብሎስ በምን መሳሪያነት የተሸነፈ ይመስላችኋል? ከመስቀል በቀር ማሸነፊያ ነበረ? አልነበረም እኮ። ለዚህ ነው ሐዋርያ ቅዱስ ጳውሎስ ዲያብሎስን በመስቀል ላይ ጠርቆ ከመንገድ አስወግዶታል ይላል። አንዳንዶች ክርስቶስ የተገደለበት ይመስላቸዋል። እኛ ግን እንዲህ እናምናለን። እውነት ነው፣ ኢየሱስ ክርስቶስ በመስቀል ላይ ሞቷል። ነገር ግን በመስቀል ላይ ዲያብሎስ ተገድሏል። እውነት ነው፣ ክርስቶስ በመስቀል ላይ እርቃኑን ተሰቅሏል። እኛ ግን እንዲህ እናምናለን፣ ዲያብሎስ በመስቀል ላይ ተዋርዷል። ክርስቶስ በመስቀል ላይ ከብሯል። ኃጢአታችን በመስቀል ላይ ተጠርቋል። ለዚህ ነው አሁንም ቅዱስ ጳውሎስ ሥጋን ከክፉ መሻቱና ከምኞቱ ጋር ስቀሉት የሚለው። እኛ በመስቀል ወደ ሰማይ ወደ እግዚአብሔር እንደወጣን እናምናለን። እንዲህ እንዳሉ አባቶቻችን በመስቀልህ ወደ ሰማይ ወደ አባትህ አቀረብከን ብለው አስተምረዋል። ለእኛ መስቀል ወደ ሰማይ ጉዞ የጀመርንበት መሰላላችን ሆኗል። ለዲያብሎስ ለሰራዊቱ ወደ ሲኦል ወደ ገሃነመ እሳት የወረዱበት መውጊያ ሆኗል። ይሄ ነው የተናቀው ወገኖቼ፣ ይሄ ነው የተጣለው ወገኖቼ። ደግሞ ሌላ ነገር ልንገራችሁ። ይሄ መስቀል የከበረ የክርስቶስ የደሙ ማህተብ የተንጠባጠበበት እኮ ነው ወገኖቼ። ይህ መስቀል ምንኛ ሊናገሩለት የሚደንቅ መስቀል ነው ወገኖቼ። አንድ ነገር ላስታውሳችሁ። በኦሪት የነበረች ያቺ የበግ ደም፣ በኦሪት የነበረች ያቺ የፍየል ደም የሚረጭባት ታቦት እንኳን እንዴት በክብር እንደነበረች ትዝ አይላችሁ? ያቺ ጥላዋ የነበረችው መሰዊያ ያቺ የበግና የፍየል ደም የተረጨባት እንኳን እንዴት ባለ ክብር ነበረች መሰላችሁ? በፊቷ ይሰግዱላት ነበረ። በታቦቱ ፊት ሰግደው ነበረ ወገኖቼ። እንዴት በክብር ነበረች ይላል ቅዱስ ጳውሎስ። ያችኛዋ ጊዜያዊ ስርየት ያሰጠችዋ በክብር ከነበረች ዘላለማዊ ስርየት የሰጠን የክርስቶስ ደም የፈሰሰበት ይሄ ክቡር መስቀልማ እንዴት የከበረ አይደል ወገኖቼ? ይሄንን ሊያዋርድ የሚችል አንድ ክርስቲያን ይኖራል? ደሙን የፈሰሰበት ወገኖቼ። ለዚህ ነው ቅዱስ መስቀሉን መሰዊያ ብለው ያስተማሩት አባቶቻችን። አዎ እውነተኛው በግ ኢየሱስ ክርስቶስ የት ተሰዋ ካላችሁን መስቀል ላይ ተሰዋ አንድ ጊዜ እንላችኋለን። ለዚህ ነው ቅዱስ ጳውሎስ ወብነ ምስዋዕ መሰዊያማ አለን ብሎ ያስተማረው እኮ ለዚህ ነው። ታዲያ ይሄንን መሰዊያ ዓለም ንቆታ ወገኖቼ። ለዚያች እንደዚህ አይነት ክብር ከተደረገ ለዚህ ዕፀ መስቀል ለዚህ ቅዱስ መስቀል እንዴት የከበረ ክብር አይሰጠው ወገኖቼ። ለዚህ ነው እኮ በፊቱ የምንሰግደው በዚያች በቀደመችይቱ መሰዊያ በቀደመችይቱ የበግና የፍየል ደም መረጫ ቦታ በቀደመችይቱ ጊዜያዊ ስርየት መስጫ ቦታ ይሰግዱ ከነበረ እኛማ የክርስቶስ መስቀል ለሆነች ደሙ ለፈሰሰባት የመለኮት ደም ለነጠበባት መለኮት የተዋሃደ ደም ለነካት ዓለምን ሁሉ ለቀደሰ ለዚህ ደም ለተሰዋባት ለቀረበባት
ለዚህች መቅደስማ እንዴት አንሰግድም? አንድ ጊዜ ስለ ሁላችን ለማገልገል የገባባት ቅድስተ ቅዱሳን የተባለች ይቺ መስቀል እኮ ናት። መቅደሳችን ናት፣ መሰዊያችን ናት። እንሰግድባታለን። ዳዊት እንደዘመረው እኮ ነው ምእመናን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን ያለውን አላስታወሳችሁ ወገኖቼ? ለዚህ እኮ ነው የምንሰግደው፣ ለዚህ እኮ ነው የምናከብረው። እግሮቹ በሚቆሙበት፣ ደሙ በፈሰሰበት፣ ስጋው በተቆረሰበት፣ የማዳን ኃይል በገለጸበት በዚህ መስቀል፣ ለዚህ ነው እኮ የምናከብረው። ያቺኛዋ በክብር ከነበረች ይሄንን እንዴት ልንንቀው እንችላለን ወገኖቼ? ምእመናን እኛ እናከብረዋለን። አጋንንትና የአጋንንት ዘመዶች ግን ሲክዱት ይኖራሉ። አጋንንት ግን ባዩት ጊዜ ሁሉ ይሸበራሉ ወገኖቼ። ለዚህ እኮ ነው ዛሬም የሚሰራው መሰዊያችን፣ ስጋውንና ደሙን ማክበሪያችን በእንጨት የሚሰራው እኮ ክርስቶስ መጀመሪያ የሰዋው በአልዓዛር ቤት በእንጨት ላይ ነበር ይላል አንድ ሊቅ። ደግሞም መስቀል ላይ ሲሰዋ በእንጨት ነበር ይላል። አንዳንዶች ይሄንን ብንነግራቸው አይገባቸውም። እንጨት ይላሉ። እንጨት ሁሉ እንጨት እየመሰላቸው፣ ወረቀት ሁሉ ወረቀት እየመሰላቸው ወገኖቼ፣ ከዚያ ፈቀቅ ባለው ዘመን ነበር በድንጋይ መሰዊያ ይሰው የነበሩት። የማዕዘኑም ድንጋይ ኢየሱስ ክርስቶስ ነው ስለሚል ነው ትንሽ ፈቀቅ ያደረጉት እንጂ በእንጨት ይሄ ተራ እንጨት አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ይህ የእግዚአብሔር ኃይል የተገለጠበት ነው። እኛ ክርስቲያኖች ደስ የምንሰኝበት፣ አጋንንትና ሰራዊት አጋንንት የሚያፍሩበት። ምእመናን በመላእክት ከተማ ጦርነት በሆነ ጊዜ በመላእክት ሰውነት ላይ እንደ መስቀል ቅርጽ ሰርተው ዲያብሎስን እንዳሳፈሩ አልሰማችሁም? በዚያ እኮ ነው ገና ሳይገለጥ ባለው እኮ ነው አሳፍረውን ጥሮጦስ የከተቱት። የመላእክት አለቃ ቅዱስ ሚካኤል ተዋግቶ ያሳፈረው በዚያ በመስቀል ምልክት ነበር። ሙሴ ከአማሌቅ ጋር ውጊያ ሲያደርግ ትዝ አይላችሁ? እጆቹን እኮ በመስቀል ቅርጽ ዘርግቶ እኮ ነው የአማሌቅን ዝክር ከሰማይ በታች ጨርሶ የደመሰሰው በመስቀል ቅርጽ። ያዕቆብ ሊሞት ሲል ዘንጉ ስር እንደሰገደ መጽሐፍ ቅዱስ ላይ አላነበባችሁ? ዘንጉ ስር የሰገደው ለምን? ባዕድ አምልኮ ነው ሊሉት ነው? አይደለም። መስቀሉን እያሰበ ክርስቶስን እያሰበ እኮ ነው ዘንጉ ስር የሰገደው ወገኖቼ። ይሄን አምልኮ ባዕድ ሊሉት ነው? ይበሉታ፣ ከእግዚአብሔር ጋር ይጣሉበታል። ያዕቆብ ልጆቹን አመሳቅሎ የባረከው መስቀል ገናና ስለሆነ ነው። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው የተባለው ይሄው የከበረ መስቀል ነው። ያቺ አስደናቂዋ በት ሳይተክሏት የለመለመች ሳይዘሯት የበቀለች ያቺ አሮን በትር እንኳን አታስታውሱም? በቤተ መቅደስ እኮ የተቀመጠች ነበረች እንዴ! ታዲያስ የለመለምንበት፣ ሕይወታችን የተመለሰበት፣ ጠፍተን የተገኘንበት፣ ዲያብሎስ የተሸነፈበት፣ እኛ የከበርንበት ይሄ መስቀል እኛ ዘንድ ቢቀመጥ ምንድን ነው አምልኮ መባሉ? ምእመናን እንኳን ይሄ ቅዱስ መስቀል ክርስቶስ የተሰቀለበት አይደለም፣ ያ መለኮቱን የገለጠበት ተራራ እንኳን ቅዱስ ተብሎ እንደተጠራ አላነበባችሁም? በቅዱሱ ተራራ አብረነው ያለን ይላል። ቅዱስ መስቀል፣ ቅዱስ ተራራ ክርስቶስ የነካ ሁሉ ይቀደሳላ። ይሄ ነው እንግዲህ ቆሻሻ የተደፋበት። ምእመናን ዛሬም ይሄ ቆሻሻ የቀጠለ አይመስላችሁ? አንዳንዶች እንዲሁ
ጠላት ብቻ ሆነው ይመላለሳሉ። የእግዚአብሔር ቃል እንዲህ ይላል፣ የመስቀሉ ጠላቶች ሆነው ይመላለሳሉ። የምልክቶቹ ጠላቶች ሆነው ይመላለሳሉ። የድንግል ማርያም ጠላቶች ሆነው ይመላለሳሉ። ቆሻሻ አይታያችሁም? በዚህ ዘመን ቆሻሻ ምራቅ እየተተፋበት ነው። ቆሻሻ ንግግር እየተደፋበት ነው። ቆሻሻ ሐሳብ እየተደፋበት ነው። ምናልባት በሚቀጥሉት ዘመናት ይሄን መስቀል ሊቀብር የሚችል ስራ ሊሰራ ይችል እንደሆነ ገምታለሁ። ቆሻሻ እየደፉበት፣ ቆሻሻ ንግግራቸው፣ ቆሻሻ ሐሳባቸው፣ ቆሻሻ ስሜታቸው፣ ቆሻሻ ምራቃቸው ጥቅ እያሉ እየተፉባቸው አይደል? ቆሻሻ ይቀጥላል። አትደነቅ ወገኔ፣ ከቆሻሻ ጋር አትታገል። አንተም አብረህ ቆሽሽ ከቆሸሻ ዓለም ጋር። ይብላኝ የእናታቸው ፎቶ ላይ ምራቅ ለማይተፉት፣ የክርስቶስ እናት ላይ ግን ጥቅ ለሚሉት፣ ቆሻሻ ለሚደፉት፣ የከበረውን ለሚንቁት፣ ከፍ ያለውን ዝቅ ለሚያደርጉት ይብላኝ ለነሱ። ይሄ የተገፋ መስቀል አሁንም እየተገፋ ይመስላል። በዓሉም እየተገፋ ይመስላል። ክብሩም እየተገፋ ይመስላል። ኃይሉም እየተናቀ ይመስላል። በዚህ ታሪክ አያምኑም፣ ታሪክ አያውቁም፣ ታሪክ አይመረምሩም። ይዷ ይሄ ሁሉ የሚወራው ውሸት ነው። ስለ ቅድስት እሌኒ የሚወራው ውሸት ነው። እሺ እኛ ስንዋሽ ዓለም ይዋሻል፣ ታሪክ ይዋሻል፣ የተመዘገበ መጽሐፍ ይዋሻል። ሂዱና ፈትሹታ። ቆሻሻቸው ሊደፉብን ይሞክራሉ። በዚህ ድል ታደርጋለህ እኮ ነው ያለው። ሁለተኛውን የተገፋውን ደግሞ ልንገራችሁ። በዚህ ድል ታደርጋለህ። በየትኛው? በመስቀሉ። አውሳቢዮስ የተባለ ታሪክ ጸሐፊ የጻፈው ጥቂት ደቂቃ ላንብብላችሁ። ምናልባት አንዳንዶች የበለጠ መመርመር፣ የበለጠ መፈተሽ፣ የበለጠ ማወቅ ለምትፈልጉ ታሪክ ላይ የተቀመጠ አንድ እውነት ላንብብላችሁ። አውሳቢዮስ የተባለ የቤተክርስቲያን ታሪክ ጸሐፊ እንዲህ ብሎ ጻፈ። ስለ ቅዱስ ቆስጠንጢኖስ ሲናገር ራሱን እንዲገልጥለትና ወደ እውነት እንዲመራው እንዲሁም ከነበሩበት አስቸጋሪ ሁኔታዎች እንዲረዳው በጽኑ ጸሎት ይማጸን ነበር። በጸሎት ላይ ሳለ በሰማይ ላይ አስደናቂ የሆነ ምልክት ታየው። በቀትር ወቅት በሰማይ ላይ ከፀሐይ በላይ የብርሃን መስቀል አየ። በላዩም ላይ በዚህ ድል ታደርጋለህ የሚል ጽሑፍ ነበረበት። ራሱ ንጉሡ እንደተናገረው ቆስጠንጢኖስ ማለት ነው ያየውን ራእይ ምን ማለት እንደሆነ ምክንያቱና ትርጉሙን በተመለከተ እያወጣ እያወረደ ሳለ ክርስቶስ ወልደ እግዚአብሔር ሌሊት ተኝቶ ሳለ ቀን በሰማይ ላይ ባየው በመስቀል ምልክት አሁንም ተገለጠለትና በሰማይ ላይ እንዳየው የመስቀል ምልክት አንጻር እንዲያዘጋጅና ከጠላቶቹ ጋር ውጊያ እንዲገጥም አዘዘው። በመስቀሉ ውጊያ ገጠመው። መክስሚያኖስንና ዲዮቅልጥያኖስ ላይ አድሮ የነበሩ ደም የሚያፋስሱ አጋንንት በምን የራቁ ይመስላችኋል? በመስቀሉ ምልክት ነዋ። ወዳጄ ዝም ብላ አትሟገት፣ አትከራከር። ይሄን ዓለም ማሸነፊያችን መስቀል ነው። ይልቅ መስቀልህን እመነው፣ ይልቅ መስቀልህን ተመርኮዘው። አፍ ከሚከፍቱ ጋር አፍ አትክፈቱ፣ ይቅርታ ለቋንቋይ። ከሚሳደቡ ጋር አትሰዳደቡ። ይልቅ የመስቀሉ እውነተኛ ተከታዮች ሆኑ። መስቀሉን የያዙ አሸንፈዋል። በሰንደቅ ዓላማው ላይ መስቀል አደረገ። በጦር ሰራዊቱ ደረት ላይ መስቀል አደረገ። በየፈረሱና በየመሳሪያው ላይ በአንገታቸው ላይ መስቀል አደረገ፣ አወጀ። በጣም ይገርማችኋል። ድል አደረገ ቆስጠንጢኖስ በመስቀሉ ኃይል። የመስቀሉ ኃይል ምንድን ነው ካላችሁኝ፣ ማዳን ነዋ። የእግዚአብሔር ቃል እንዲህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት ይልና ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል።
የእግዚአብሔር ኃይል ጥቅሙ ምንድነው ካላችሁኝ እዛው ቅዱስ ጳውሎስ ይመልሳል። የእግዚአብሔር ኃይል ለማዳን ነው ይላል። መዳን ከፈለክ ከመስቀሉ ጥላ ስር እረፍ፣ መስቀሉን ያዝ። የመስቀሉ የእውነት ተከታይ ሁን፣ እመነኝ፣ ታሸንፋለህ። ይሄን ዓለም አጋንንት እያደሩባቸው የሚሳደቡትን አጋንንት እያደሩባቸው የሚታገሉህን ማሸነፍ ከፈለክ መስቀሉን ያዝ። ይህ የማሸነፍ ኃይል ነው። ዲያብሎስ ሲያዩ ስቅጥጥ ብሎ የሚጮህበት እዩዋ፣ ግቡና ፈትሿ። እኛ የምናስጮህበት መተትና ድግምት የለንም። እኛ የሱዳን መድኃኒት የለን። እኛ የውሸት ድራማ የለንም። ማየት ከፈለጋችሁ ይሄው የአባቶቻችንን መስቀል ይውጣ። ዝም ብሎ ነው አጋንንት እንኳን እንደዚህ ሲመሰክር እንደው አይገባ። እሺ ታሪክ አይወቁ ይመጣው እንኳን አየው። እኛ ቲያትር መስሪያ ቦታ የለንም፣ ጊዜ የለንም ቲያትር ለመስራት። እኛ በጫማ ጥፊ ለመማታት ጊዜ የለንም። የክርስቶስ ኃይል ግን አለ። አባ ጊዮርጊስ ዘጋስጫ እንደተናገረው ማማተብ ይላል፣ የመስቀል ማማተብ ሰይጣንን ይመረዋል ይላል። ኑ ሰይጣን እዚህ ቤት ሲመረር ተመልከቱ። ወንጀለኞች የተቀጡበትን ቦታ ሲያዩ፣ ደማቸው የፈሰሰበትን ጥርሳቸው የረገፈበትን ቦታ፣ ወንጀለኞች የተቀጡበትን ቦታ ስናይ ስቅጥጥ እንደሚለን ይላል ዮሐንስ አፈወርቅ። ሰይጣንም የተቀጣበት የተዋረደበትን ኃይሉ የተሟጠጠበትን አቅሙ የጠፋበትን መስቀልን ሲያይ ይላል ስቅጥጥ ይለዋል። ሰቀጥጠዋል። እየሰቀጠጣቸው እኮ ነው የሚሰድቡት፣ ዝም ብሎ እንዳይመስል። ምናልባት እናንተ አሁን ላይ ገባን ይችላል። አይችሉ፣ በእነዚህ ምልክቶች ፊት መቆም አይችሉ። ይሄ ነው ሁለተኛው መስቀል የተገፋው ያልኳቸው። ቆስጠንጢኖስ ድል ካደር እናቱ ተስላለት ነበር። በወገኖቼ በነገራችን ላይ ተስላለታለች። ክርስቲያን ከሆነ አንተን የሚያመልክ ከሆነ ከጣዖት አምልኮ የሚወጣ ከሆነ መስቀልህን አወጣለሁ ብላ የተሳለችው በዚህ አጋጣሚ ነው። ወገኖቼ ለልጆቻችሁ ትጸልዩላችሁ አላችሁ? የማይጸለይለት ልጅ እኮ እየበዛ ይመስለኛል። እንደዚህ መረን የወጣ ትውልድ የምናገኘው የሚያሳዝን ትውልድ፣ ናይት ክለብ እንጂ መቅደስ አልናፍቀው ያለ ትውልድ፣ ኳስ እንጂ ቅዳሴ አልወድ ያለ ትውልድ፣ መጠጥ ቤት እንጂ ቁርባን ጋር ልምጣ ማይል ትውልድ፣ ሚገዳደል ትውልድ፣ ሴረኛ የሆነ ትውልድ፣ ክፉ የሆነ ትውልድ፣ ጨካኝ የሆነ ትውልድ፣ የማይራራ ትውልድ፣ ሰው የማይሸት ትውልድ። አንጸልይም። እኛም የምራችን ነው እዚህ የተሰበሰብነው። አሁን አገልጋዩም ተገልጋዩም የእውነቱን ነው። አሁን አልቅሳችሁ ትሄዳላችሁ፣ ጸልያችሁ ትሄዳላችሁ፣ ተሰብራችሁ ትሄዳላችሁ፣ ተለውጣችሁ ትሄዳላችሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም በዚህ በተአምረ ማርያም ሰምታችኋል። ቅድስት ሐና በረከቷ ይደርብንና ምን ይላል? የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ቅድስት ድንግል ማርያምን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጆቻችን መጠበቅ ትጸልያላችሁ? መከራ ከሚያበላቸው ዓለም በጸሎት ትታገሉላቸው አላችሁ? ወላጆች ጨዋ ሆናችኋል ልጆቻችሁን የምታስጥሉ? ጸለየችለት ቅድስት እሌኒ ልጇም ይኸው ድል አደረገ። ክርስቶስ ተገለጠለት። ከዚያ ምን እንደሆነ ታውቃላችሁ? ይሄ የሆነው በ312 ዓመተ ምህረት ነው። ክርስትና አወጀ። የጣዖት ቤቶች ይዘጉ፣ የክርስቶስ ቤተ መቅደሶች ይከፈቱ ብሎ ክርስትና ብሔራዊ ሃይማኖት እንዲሆን አወጀ። ተገፍቶ የነበረው ክርስትና ከበረ። ተጥሎ የነበረው ክርስትና ተነሳ። ተጠልቶ የነበረው ክርስትና የበለጠ ተወደደ።
መስቀል የተጠላ ነበር። አሁን ይኸው የበለጠ ተወደደ። ተነቀስ ነው፣ በአንገታችን ላይ አነገት ነው፣ በእጆቻችን ላይ ያዝ ነው፣ በልብሶቻችን ላይ አተም ነው። ዓለም ይጠላዋል፣ እኛ እንወደዋለን። ዓለም ይንቀዋል፣ እኛ እናከብረዋለን። ዓለም ምራቅ ይተፋበታል፣ እኛ እንስመዋለን። ሃይማኖት ማለት ይሄ ነው። ሃይማኖት ማለት ይሄ ክርስትናም ተገፍቶ ክርስትናም ተጥሎ ያቺ ቅድስት እሌኒም እንዳልኳችሁ ተጥላ ተገፍታ ባህር ውስጥ ተወርውራ ነበረ። መጨረሻ ላይ ግን ሶስቱም የተገፉት ከበሩ። ሶስቱ ልክ ልትሞት 1 ዓመት ሲቀራት በ79 ዓመቷ ነው መስቀሉን ያወጣችው እቺ ሴት። ይሄው እስካሁን እንናገርላታለን፣ እስካሁን እንተርክላታለን። ስለ ባሏ ግን አንናገርም። ባህር ላይ ስለ ጣላት አናውቀውም እሷን ግን ይሄው እንናኝላታለን፣ ሁሉ ጊዜ እንናገርላታለን። የተገፋች መክበሩ አይቀርም። እመኑኝ፣ ይሄ እውነተኛ የእግዚአብሔር ሥራ ነው። የተገፉትን እግዚአብሔር ሳያከብር ቀርቶ አያውቅ። በመጽሐፍ ቅዱስ በየትኛውም የቅዱሳን ሕይወት ተመልከቱ። የተገፉትን ቀን ይፈጃል፣ ጊዜ ይሄድ ይሆናል እንጂ መክበሩ አይቀርም። በየትኛውም ሕይወት ውስጥ ተገፍታችሁ ከሆነ በቀለኛ አትሁኑ። እግዚአብሔር የሚበቀልበት ቀን እንዲመጣ ለእግዚአብሔር ይልቅ አሳልፋችሁ ስጡ። መስቀሉም ክርስትናም እሌኒም የማይጠቅሙ ተደርገው ተገፍተው ተወርውረው ነበር። ሶስቱም የሚጠቅሙበት ግን መጣ። አንዳንዴ 300 ዘመን ሊሆን ይችላል ወገኖቼ፣ በጣም በርካታ ዘመን ሊሆን ይችላል። ግን እመኑኝ ከእግዚአብሔር ጋር የሆነ ሳይጠቅም አይቀርም። ባጭሩ የምንጠቅምበት ቀን ይመጣል ወዳጄ። ምናልባት በምድር ላይ አልጠቀማችሁ ሊሆን ይችላል። እዚህ ያላችሁ ክርስቲያኖች ሁሉ በቃ ሳልጠቅም ልሞት ነው ማለት ነው ብላችሁ ሊሆን ይችላል። ግድ የለም፣ አንድ ቀን ልትጠቅሙ ትችላላችሁ። በዚህ ዓለም እንኳን ባትጠቅሙ እመኑኝ በሰማይ ግን በጣም ጠቃሚዎች ትሆናላችሁ። ይህን እርግጠኛ ሆኜ ነው የምነግራችሁ። ላባብላችሁ ሆዳችሁን ላስብስ ሞክሬ አይደለም፣ ፈልጌ አይደለም። ይሄ ዘላለም እውነት ነው። የማትጠቅመው የነበረችውን ቅድስት እሌኒ አንድ ቀን ጠቃሚ አደረጋት። አይጠቅምም ተብሎ የነበረው መስቀል ይሄው ጠቃሚ ሆኖ አሸበረቀ። ሰገዱለት፣ ዳሰሱት፣ ሙታንን አስነሱበት፣ ታምር አደረጉበት። ይሄው እስካሁን ስራውን ቀጠሉበት። ይጠቅማል። የተገፉ መክበራቸው አይቀርም። ተዋርደን ከሆነ እግዚአብሔር ማክበሩ አይቀርም። ብቻ ጥሩ ሆነን ከእግዚአብሔር ጋር እንኖር እንጂ። ክርስትናም ይሄው ጣፋጭ እየሆነ ቀጠለ ወገኖቼ። ዓለም ሁሉ እንዲጠላው ነበር የተፈለገው። ይሄው ወደድ ነው። ማንም እንዳያስበው ነበር የተፈለገው። ይሄው በረሃውን ሞሉለት፣ ሰውነታቸውን ጣሉለት፣ በሰይፍ ስር አረፉለት፣ ይሄው ተንከራተቱለት። ክርስትና ጣፋጭ ሆኖ ቀጠለ። እንደውም አንድ አይሁዳዊ ምሁር በአንድ ፕሮቴስታንት ሴሚናሪ አሜሪካ ውስጥ የሚያስተምር ቶማስ ኦዴን የሚባል አንድ ሰው የጻፈውን መጽሐፍ ተመልክቻለሁ። ምን ይላል? ዘ ሪበርዝ ኦፍ ኦርቶዶክሲ፣ የኦርቶዶክሳዊነት ልደት ነው ለዓለም የሚያስፈልገው ይላል። ወዳጄ እነዚህን እየተመለከትክ ተስፋ አትቁረጥ። መቼ ያውቃሉ? እነዚህ ከስድብ ውጭ መቼ ያውቃሉ? ወይ እውቀት ወይ ህይወት የላቸው። ለመሳደብ ፈልጌ አይደል፣ እውነት ነው። ትንሽ ያነበቡ እንደ ቶማስ ኦዴን ያሉት ግን ዘ ሪበርዝ ኦፍ ኦርቶዶክሲ፣ የኦርቶዶክሳዊነት ዳግም ልደት ለዓለማችን ያስፈልጋል ይላሉ። አዎ የኦርቶዶክሳዊነት ክርስትና ነው የሚያስፈልገው። የተዋረዱት ከብረዋል፣ የጠፉት ተገኝተዋል፣ የተናቁት ከፍ ከፍ ብለዋል፣ ዝቅ ያሉት ወደ ላይ ወጥተዋል። ምናልባት ዛሬ እንዲህ አይነት ነገር ለቤተ ክርስቲያናችንም ለሀገራችንም ለሕይወታችንም ታዩ ይሆናል። ግን አንድ ቀን ኦርቶዶክሳዊነት ክርስትናም ሀገርም የሚጠቅምበት ቀን
ይመጣል። የተገፉ የሚፈለጉበት ቀን ይመጣል። የተጣሉ የሚፈለጉበት ቀን ይመጣል። የተተዉ በእጅ በእግር ተብለው የሚታደኑበት ቀን ይመጣል። የተገፉ የሚከብሩበት ቀን ይመጣል። ይህን እግዚአብሔር ሳያደርግ አይቀርም። ምክንያቱም የትላንት አምላካችን የዛሬ አምላካችን ብቻኛ እንመነው። እውነተኛ የመስቀሉ ተከታዮች እንሆን። 1 2 3 ነገሮች ብቻ ተናግሬ ላብቅ። ወገኖቼ ያልተገኘ መስቀል ግን እኔና እናንተ ሕይወት ውስጥ ያለ ይመስላል። ደግሞ አለው ያልተገኘ መስቀል አለ። የክርስቶስስ መስቀል ተገኘ። የተገፋውስ ተፈለገ፣ የተዋረደውስ ከበረ። በእኔና በእናንተ ልብ ውስጥ የተቀበረ የክርስቶስ መስቀል የለም። ቆሻሻ የደፋንበት መስቀል የለም። ምእመናን በልባችን ውስጥ የክርስቶስ መስቀል እንዲተከል ነው ክርስቲያን የሆን ነው። በልባችን ውስጥ ያለ የመስቀል ፍቅር ግን አለ። እውነት ክርስቶስን ትወዱታላችሁ? የመስቀሉ ኃይል በልባችሁ ይገለጣል። ክርስቶስ እኮ ፍቅር ነው። ጸበኞች ነን። በጸባ ጓራ የደፋ ነው የለም። እስኪ እዚህ ውስጥ ያልተቆራረፈ አለ፣ ያልተዘጋጋ አለ፣ ቂም ያላዘ አለ፣ ያልተጣላ አለ፣ ፍርድ ቤት ያልተጓተተ አለ፣ መተት ያልተጣጣለ አለ። እውነት የፍቅር ሰዎች ነን። ይኸውላችሁ ምልክቱን አንጠልጥለነዋል፣ መልእክቱን ግን ጥለነዋል ነው ምላችሁ። ቆሻሻ ደፍተንበታል። ቆሻሻው ምንድነው? ጸብ ነው። መስቀል ፍቅር ነው። ፍቅርን የጣለ ሁሉ ቆሻሻ እየደፋበት ነው። ዝሙት እኮ ቆሻሻ ነው። መስቀል ንጽህና ነው። መስቀል ቅድስና ነው። እንዴ ዘማዊነት እኮ ቆሻሻ ነው ወዳጅ። ታዲያ መስቀሉን አልደፋንበትም? መስቀል እኮ ክርስቶስ እኔና እናንተን ያጨበት ስፍራ ነው። ቅዱስ ቄርሎስ መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። ከክርስቶስ ጋር የታጨንበትን እጮኝነት ያረከስን የለንም። 2 3 እንደ ሸሚዝ የቀያየርን የለንም። የዝሙት ቆሻሻችንን እናቁም። መስቀልን ከወደድን ውሸታሞች አሉ። የመስቀሉ ተከታዮች ንጹሃን ናቸው። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። የክርስቲያኖች ሥራ መቀደስ ነው። የመስቀሉ ሥራ መቀደስ ነው። እነዛ ብቻ መሰላችሁ እንደ ጠላቶች? እኛም እዚህ ውስጥ ያለ ነው። አንዳንድ ጠላቱ የመስቀሉ ጠላት ሆነናል። ውስጥም ውጭም ያለ ነው የመስቀሉ ጠላቶች ሆነናል። አገልጋዩም ተገልጋዩም ከፍ ያለውም ያነሰው የመስቀል ጠላት ሆነዋል። በክፋት ሥራ ነዋ። የእኛስ ምራቅ በክፉ ሥራችን የእግዚአብሔር ልጅ ይሰቅሉታል ያወርዱታልም ይላል። በምናቸው? በሥራቸው። ዕብራውያን ምዕራፍ 6 ላይ ተመልከቱ። የእግዚአብሔር ልጅ ይሰቅሉታል። እኛስ እየሰቀልነው አይደለም በክፋት፣ እኛስ እየተፋንበት አይደለም በኃጢአት፣ እኛስ እያዋረድነው አይደለም በዝሙት፣ እኛስ እያከበርነው ነው እንጂ የእኛስ ጅራፍ፣ የእኛስ ምራቅ፣ የእኛስ ትፋት፣ የእኛስ መስቀል፣ የእኛስ አቧራ፣ የእኛስ ቆሻሻ ሱናውን መንጻት ያለበት። ይህንን የእግዚአብሔርን ቃል የሚሰሙ ሁሉ ይህን ቆሻሻ መድፋት ማቆም አለባቸው። አቁሙት ይህን ቆሻሻ። አይበቃም? የአይሁድ ቆሻሻ፣ የአማኞች ቆሻሻ ደግሞ እንዴት ያሳዝናል! ከጠላቶች በላይ የሚጎዳው የወዳጅ ቆሻሻ ነው። እና ቆሻሻችንን እናቁመው። እነርሱን ለንስሐ ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልም ያዋርዱታልም ይላል። ጠንቋይ ቤት የካድነውስ ቆሻሻ አላዋረድ ነው? ጉቦ የበላንበትስ ቆሻሻ፣ ሐሰት የተናገርንበትስ ቆሻሻ፣ ቃል ኪዳናችንን የካድንበትስ ቆሻሻ፣ የሰከርንበትስ ቆሻሻ፣ የሰረቅንበትስ ቆሻሻ፣ ስንት ቆሻሻ ደፋንበት እዚህ መስቀል ላይ። አሁንም ገፍተነዋል። አንዳንዶቻችን እናምነዋለን፣ ገፍተንበታል፣ እንወደዋለን፣ በስራችን ግን ጠልተነዋል። እንከተልሃለን እንለዋለን፣ ግን ርቀነዋል። ቆሻሻ ይላል። ይሄ ነው።
ታዲያ መስቀሉን ፍለጋ የምንወጣው መቼ ነው? መስቀሉን ፍለጋ የምንወጣው ነው። ጸበኞች በፍቅር መስቀሉን ፈልጉት። አሁን መስቀሉን ማግኘት ከፈለጋችሁ በጣም ይቻላል። ጸበኞች ወይ ዛሬ ይቅርታ ጠይቁና ተፋቀሩ፣ መስቀሉ ያኔ ይገኛል። ቂመኞች ወይ መስቀሉን ማግኘት ትፈልጋላችሁ? መስቀሉ ይቅርታ ነው። አዎ ይቅርታ ተጠያየቁና መስቀሉን ፍለጋ ውጧ። እንደ እሌኒ የእሌኒ አለህ ማለት ዛሬ ነው ወዳጄ። በእኔና በእናንተ ልብ ውስጥ የተቆፈረው የተደበቀው መስቀል መቼ ነው የሚወጣው? እዚያ መስቀሉ ተገኘ እያለ የዘመረው ሁሉ መስቀሉን ቀብሮታል። አያሳዝንም? ደመራ አክብሮ መስቀሉን አግኝቶ ሲያበቃ መስቀሉን አቃጥሎታል። አያሳዝንም? ሴሬሞኒ ነው እንደ መስቀል በዓል? መሳከሪያ ነው እንደኛ በዓል? ዝሙት መስሪያ ነው እንደኛ በዓል? ወዳጄ የክርስቶስ ጠላት ሆነን ስንገኝ እንዳይሆን ነጣቂዎች በመስጠት መስቀሉን እንፈልገዋ፣ ገፍታሪዎች በማቀፍ መስቀሉን እንፈልገዋ። መስቀል አንድነት ነው። ክርስቶስ በቀኝ እጁ ቀደምት ሕዝብን አይሁድ፣ በግራ እጁ አዲስ መጪዎቹን አሕዛብን ያቀፈበት የአንድነት አርማ ነው። መለያየትን እርገጥና የክርስቶስን ፍቅር ፍለጋ ውጣ። አትለያያ፣ አትጠላላ፣ አትናናቃ፣ አትደፈታተራ። እንዴ ከመቅደሱ ጀምሮ የምን የዚህ ወገን የዛ ወገን እንዴ ዘሪዎቹ እኮ እኛ ነን እኮ ምን መስለው። የታል የክርስቶስ መስቀል? የታል የክርስቶስ ፍለጋ? የክርስቶስ የማዳን ኃይሉ በእኛ ካልተገለጠ ምንም ክርስቲያኑን ነው። ፍለጋ እንውጣ ወገኖቼ። ደመራ ስር በኃጢአት መንደድ ይቅር። እየደመርን አንቀበር፣ እየሰበሰብን አንበተን፣ እያከበርን አንዋረድ። የተገፉ ይከብራሉ፣ ይሄ እውነት ነው። እኛም ግን መስቀልን ፍለጋ የምንወጣ በእውነት በቅጡ እንደ ክርስቲያን ልንኖር ይገባል። እንደ ክርስቲያን የመስቀሉ ተከታዮች እንዳከበሩት የመስቀሉ ሰዎች እንደሆኑት እኛም እንደዛ ልንሆን ይገባል። መስቀል ምልክቱ ይሄ ሁሉን ፍቅር ነው፣ ይቅርታ ነው፣ መስጠት ነው፣ አንድነት ነው፣ ለዘላለም ቃል ኪዳን ከክርስቶስ ጋር ታጭቶ መኖር ነው። ወገኖቼ እኛ መስቀል ያጠለቅነው ለምን እንደሆነ ታውቃላችሁ? እሱም ብቻ ነግሬያችሁ ላብቅ። 40 ደቂቃ ሆኖኛል። እሱም ብቻ ነግሬያችሁ ላብቅ። ለምን መስቀል እንዳጠለቅን ታውቃላችሁ? ለምን መስቀል እንዳነገትን ታውቃላችሁ? ለምን መስቀል እንደያዘን ታውቃላችሁ? የታጨንበት ቃል ኪዳን ነው መስቀል። ክርስቶስ በመስቀሉ በኩል አጭቶናል። የታጨንበት ቃል ኪዳን ነው። ቃል ኪዳን ከሆነ ይሄን መስቀል ደግሞ መጠበቅ ክርስትና ነው። ታጭተንበታል። ክርስቶስ በመስቀል በኩል እኛን እንዳገኘን እኛም ክርስቶስን የምናገኘው በመስቀሉ በኩል ነው። ታጭተናል። አንዲት የታጨች ሴት ከባሏ ውጭ የትም እንደማትሄድ በመስቀሉ የታጨንኛ፣ በፍቅሩ የታጨንኛ ከክርስቶስ ወዴት እንሄዳለን? በቃ የዝሙት ቤቱ ይብቃ። ከክርስቶስ በቀር ወዴት እንሄዳለን? በቃ የጠንቋዩ፣ በቃ የሲኒ ገላጩ ግድ የለም። ከችግር ጋር ሆነ ከክርስቶስ ጋር ኑር። ከጠንቋይ ጋር ሆነ ባለጸጋ ከምትሆን ከክርስቶስ ጋር ሆነ ደሃሁን ግድ የለህም። ሰላም ባለበት የጎመን ወጥ መብላት ጸብ ካለበት ፍሪዳ ከመብላት ይሻላል ይላል እግዚአብሔር ቃል። አትንከራተት። ፎቅ ለመስራት ብላ አትንከራተት። መኪና ለመንዳት ብላ አትንከራተት። ልብስ ለመቀየር ብላ አትንከራተት። የትም አትንከራተት። ይሄ በጣም ቀላል። ከዛ በላይ የጸጋ ልብስ ኢየሱስ ክርስቶስ አለ። ከዛ በላይ ቤት በሰማይ አለ። የሚበልጠውን ይዘህ በሚያንሰው ውስጥ አትኖር። ቃል ኪዳን ገብቷል። ይሄን ቃል ኪዳን አንሻል። የተገፉ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የመስቀሉን ፍቅር ጣዕም በልባችን ላይ ያሳድር። እነዚህ በዘመናችን እየገፉ ያሉ እንደ ገፉ የሚቀሩ እንዳይመስሏችሁ። አንድ ቀን የገፉ ይገፋሉ፣ የተገፉ ደግሞ ይከብራሉ። ይቆየን።